ከሞት የተመለሰው እጅ። በበረዶ የታሸገ ተስፋ፣ በሳይንስ የለመለመ ተምሳሌት። በአንድ ሰኞ ማለዳ በሰከንዶች ሽርፍራፊ ውስጥ የክብሮም ዓለም ጨለመች። ሆኖም ያ በአሰቃቂ አደጋ የተለየው አካሉም በበረዶ ታሽጎ ወደ ሕይወት ተመለሰ። በሀገራችን ለመጀመሪያ ጊዜ የተደረገው ድንቅ የሕክምና ጥበብና የአንድ ወጣት የጽናት ጉዞ እነሆም። ያቺ አስከፊ ሰከንድ ሰሜት አካባቢ በሚገኘው ዮናስ ጨርጨር ስጋ ቤት ውስጥ የእንጨት መሰንጠቂያ ማሽኑ እንደተለመደው ይጮሃል። ሰኞ ቀን ነበረ። ክብሮም አርፍዶ ስራ የገባ ቢሆንም የጓደኞቹን ድጋም ለመጋራት በታታሪነት ወደ ማሽኑ አመራ። እንጨቱን ለማሰማት በግራ እጁ ማሽኑን ዝቅ ሲያደርግ ግን ያልጠበቀው ተከሰተ። የኤሌክትሪክ ኮኔክሽን ከማሽኑ ጋር ተያይዞም ክብሮም ወደ ውስጡ ሳበው። ሰከንድ ባልሞላ ጊዜ ውስጥም የክብሮም ግራ እጅ ከክንዱ በላይ ተቆርጦ ማሽኑ ላይ ቀረም። እጄ ሲቆረጥ ቆምኩኝ። በዛ ሰዓት ቆሜ አማተብኩ። እጄን ሳየው ማሽኑ ላይ ያለ አይኔ እየጨለመ መጣ ይላል ክብሮም ያንን አስደንጋጭ ቅጽበት ሲያስታውሰው። በረዶ የህይወት ድልድይ በዚያ ድንጋጤ ደም በሚረጭበት ግርግር ውስጥ አንድ ድንቅ ብልሃት ተፈጠረም። በአካባቢው የነበሩ ሰዎችና የድርጅቱ ጥበቃ የተቆረጠውን እጅ አንስተው በበረዶ አሸጉትም። ይህ እርምጃ ለወደፊቱ ተአምር መሰረት እንደሚሆን በወቅቱ ማንም አልገመተም ነበረም። ክብሮም ወደ መጀመሪያ ሆስፒታል ሲወሰድም ተስፋ ሰጪ ምላሽ አላገኘም። ሆኖም ወደ ሳማሪታን ሰርጂካል ሴንተር ሲደወልና የተቆረጠው እጅ ፎቶ በቴሌግራም ለዶክተሮች ሲላክ አዲስ ተስፋ ተገኘም። ክብሮም ቀድሞ ሆስፒታል ደረሰም። እጁ ደግሞ በበረዶ ታሽጎ በራይድ ታክሲ ተከተለው። በኦፕሬሽን ውስጥ የተደረገው ተጋድሎ በኢትዮጵያ ሕክምና ታሪክ ውስጥ እጅግ ረቂቅና ፈታኝ የተባለው ቀዶ ጥገና ተጀመረ። 4 ስፔሻሊስት ዶክተሮች ዶክተር በረከት፣ ዶክተር ራሂል፣ ዶክተር ቢንያም እና ዶክተር ሳሙኤል ለ7 ሰዓታት ያህል ከጊዜ ጋር ተፋጠጡ። አጥንቱ፣ የደም ስሮች፣ ነርቮችና ጡንቻዎች በረቂቅ ጥበብ ዳግም እንዲገናኙ ተደረገ። ሲሊሰካ ላይሳካም ይችላል፣ ነገር ግን እንሞክረዋለን ነበር የዶክተሮቹ ቃል የነበረው። የድርጅቱ ባለቤትም ለሕክምናው የሚያስፈልገው ከፍተኛ ወጪ ወይም 700 ሺህ ብር ለቀዶ ጥገና ብቻ ያለምንም ማመንታት በመክፈል ለክብሮም ሕይወት ተወራረደም። ከረጅም ሰዓታት በኋላም ያ በበረዶ ቀስቅዞ የነበረው እጅ ሙቀት መለሰም፣ ደም መሳብ ጀመረ። ሁለተኛው ክብሮም። ዛሬ አደጋው ከደረሰ በኋላ 3 ወራት አልፏል። ክብሮም አሁን እጁን ያጥፋል፣ ይዘረጋል። ጣቶቹም የመንቀሳቀስ ምልክት እያሳዩ ነው። አንደኛው ክብሮም ሞቷል፣ አሁን ያለሁት ሁለተኛው ክብሮም ነኝ ይላል በፈገግታም። ይህ ታሪክ ከአንድ ግለሰብ ጤና በላይ ብዙ ትምህርቶችን ለሀገራችን ሰጥቷል። የመጀመሪያ እርዳታ አስፈላጊነት፣ የተቆረጠ አካልን በበረዶ አሽጎ መያዝ እንዴት ሕይወት እንደሚቀይር በተግባር አሳይቷል። የሕክምና ባለሙያዎቻችን ብቃት በሀገራችን ውስጥ ዓለም አቀፍ ደረጃውን የጠበቀና ውስብስብ ቀዶ ጥገና ማድረግ እንደሚቻል ምስክር ሆነዋል። የሰብአዊነት ልክ፣ የአሰሪውና የጓደኞቹ እስከ 3 ሚሊዮን ብር የሚደርስ የሕክምና ወጪ የመሸፈንና የማስታመም በጎነት ለክብሮም ትልቁ መድኃኒቱ ነበረ። ተስፋ የማይቆርጠው ወጣት ተስፋ መቁረጥ እንደሌለብን ተረድቻለሁ። አንድ ነገር ሲገጥምህ ላያስችልህ አያስጥም የሚለው የክብሮም ቃል ለአካላዊ ጉዳት ብቻም ሳይሆን ለሕይወት ፈተናዎች ሁሉ ትልቅ ምላሽ ነበረ። በኢትዮጵያ ምድር የተደረገው ይህ ሳይንሳዊ ተአምር የሰው ልጅ ጥበብ፣ ፍቅር የተጣመሩ የማይቻል ነገር እንደሌለ ሕያው ምስክር ሆኖ ለዶክተሮቹ ጀግንነት፣ ለአሰሪዎቹ ደግነት፣ ለክብሮም ደግሞ ጽናቱ ክብር ይገባቸዋል።